ፍቅረኛ መጣችልህ እንዴ? የኔ ፍቅር እንዳትጠጋኝ እንዴ! ምንድነው? ለምንድነው ስልክህን የዘጋው? ቺት እያረክብኝ ነው አይደል? ጭራሽ ቺት? አይ ወንድ ልጅ መከራ። አረ አይደለም የኔ ፍቅር፣ ስልክ የባትሪ ዘግቶብኝ ነው። ሰፈራችን መብራት እንደሚያስቸግረንና እንደማይኖር እያወቅሽ። አረ እውነትህን ነው? ሰናን ሰፈር አይደል እንደሚኖረው? የስልክ እየሰራን ስልክ የማይሰራው ለምንድን ነው? ወይስ ያንተ ቤት ብቻ ነው መብራት ተለይቶ የሚጠፋው? ተረጋጊ እባክሽ፣ አትጩይ። እኔ ጋር መብራት ኖረም አልኖረም አያስጨንቀኝም። ምክንያቱም ሲያሻይ እንዳምፖል የምጠቀምበት፣ ሲያሻይ ደግሞ ስልኬንም ላፕቶፔንም አንድ ላይ ቻርጅ ማደርግበት ቲማክስ ፓወር ባንክ ስላለኝ ነው። ሰን ለምን እኔ ጋር መተህ ቻርጅ አድርግ ብለህ ታዲያ አልነገርከኝም? አልጠየከኝማ። ደግሞስ ገዝተህ አትጠቀምም እንዴ? የቲማክስ ፓወር ባንክ መግዣ ብር ሳይኖር ነው ሴት ላይ ፊት የምትለው? ድንጋይ ራስ። ጓደኛዬን እስከ ድንጋይ ራስነቱ እኔ ፈልገዋለሁ። ዝም ብለሽ ይች። እኔ ግን መቼ ነው በፍቅረኛ የምታደለው? ተረጋጋ በቃ። ስንዴውን ለማውጣት እንክርዳዱ መለየት አለበት። ሴት ብትሄድ ሴቶች ይመጣሉ። እንካ እስከዛ በዚህ ተጠቀም። ኬብላቸውን በጣም ፈጣን ነው። ፓወር ባንኩንም አንዴ ቻርጅ ካደረከው ያለምንም መሳቀቅ ለረጅም ጊዜ ትጠቀምበታለህ። አንተስ ግን ሰን? ቲማክስ ፓወር ባንክን የትኛውን ሱቅ ስለማገኘው አሁን እጄ መግዛት እችላለሁ። መብራትም ባይኖር የትም ብትሆኑ ቲማክስ ፓወር ባንክ ካላችሁ ተገላገላችሁ።